ስማ አንተ አረጁ ዛሬ በቃ ዝም ብለን ነው የምንውለው? ኧረ እባካችሁ የሆነ መላ ተፍተፍ እንላለን። መቼ ነው የምንለው? አሁን ተፍተፍ ካላልን ጊዜ እኮ ቆሞ አይጠብቀንም። ኧረ ኖርማል ነው እሱማ ልክ ናችሁ። አረጁ እችን ፍሪክ ለምን አንሰራትም? ለሰፈሩ አዲስ ነች መሰለኝ። ኧረ እባክሽ። አዎ ደግሞ የሌለ ትመስላለች። ደግሞ መለኛ ነገር ናት። እራው መለኛ ነገር ይመስላል። ለምን አንፈጣጠንበት? በቃ እንሂድ እንወስንባት። አቻ ቆም እስቲ አንዴ። ስማ ለሰፈሩ አዲስ ነክ መሰለኝ። እስኪ ያለህን አምጣ። ኧረ ምንም አልያዝኩም። ምን የለኝም ብለህ ሙርት ይዛለህ? እናንተ እባክህ ኧረ ተው በእናታችሁ መልሱ። አሁን ጥፋ ከዚህ አካባቢ ሂድ ሂድ ሂድ። ሰሙኝ ነግራችኋል ነበር። ይሄው የውሏችን ነገር አማረበት። እንሂድና ተፍታን እንሂድ በቃ ከመተው ስም ሰጠና ባስበት ከድሩ ዛሬ አንሶ የኔ ምን ዛሬ በፍጥነት ጊዜው መናር ብሬን ቀደመው ዶላር ከሚየብሰው አንድ ልብስ አስበጅቶ 100 ኪስ ድንገት ስሚኝ ግን ጓደኛዬ ምን ተገኝቶ ነው ይሄ ሁሉ ግብዣ? አረ ምንም ተገኝቶ አይደለም ባክሽ። ያ ፍቅረኛ ተብየው እየመጣ ነው እና እሱ ነው የሚከፍለው። አረ የአፍቃሪሽን ደህና አድርገሽ መላት ቀፊዋለሽ። አዎ ባክሽ ይሄ ስልክ በጣም ስልችት ብሎኛልና አሁን በቅርቡ አይፎን 17 ላስገዛው እያሰብኩ ነው። ከዛ ላሽለዋለሁ። አይ ጓደኛዬ ያንቺ ጉድ አያልቅ። በይ እንግዲህ እኔ መሄድ አለብኝ። ወይኔ ዛሬ ያለኝን ሁሉ ወሰዱብኝ። ቸከሷን እሺ በምንድን ነው የምጋብዛት አሁን? ቆየ እኮ በጣም ስልክህን አጥፍተህ የተጠቀምኩትን እንዴት ነው የምከፍለው ብዬ ስጨነቅ ነበር። ኧረ ስንት መጥቶ ነው? አይ ትንሽ ነው 10,000 ብቻ። በጣም ትንሽ ነው አይደለ? ክፈይዋ። ሂሳቡን ሳትከፍለው ወዴት ነው የምትሄደው?